ምንም አልኩ። አፍቃሪሽ መጥቶ ይመለሳልሽ። የምን አፍቃሪ ነው የምትለው? ኪራ ተረጋጋ በእናትህ። ናኦሚ ምን ተፈጥሮ ነው? ምንም አይደለም፣ ተረጋጋ። ከሰው ጋር ተጣልታ ነው። ከማን ጋር? መቼም ሲፈጥርሽ ተወደጂ ብሎ ነው። ሁሉም ይሳብብሻል። ቆይ ምን እያልሻቸው ነው? አልገባኝም። የተጣላው ከሄኖክ ጋር ነው? አዎ። ምን ነው እንዲህ ስላረገ ኮራሽ? ቆይ ግን አንቺ መቼ ነው ሰው ማመን የምታዩ? ኪራ ተረጋጋ፣ ምነግርህ ነገር አለ። ጽናት ምንም አታውቅም። ታዩ ምሩ፣ ሀሴት ሁሉንም ነገር ነግራኛለች። ይቺ ግን በግ ናት። እኔም በሆን ከረፈደ ገብቶኛል። በሰዓቱ እየተፈታተነኝ እንደሆነ ስነግረው አንተም አልሰማኸኝም። የዛ ዕለት ከእሱ ጋር ተኝታችሁ ስላየው ነበር ከዚህ ቤት ተነስቼ የጠፋሁት። ከማን ጋር? እኔ ከሄና ጋር አንድ አልጋ ላይ አይደለም አንድ መንገድ ላይ ራሱ ሊሄድ አልችልም። ከዛ ጅር ይሄንን ስላወቀ የምጠጩ ነገር ውስጥ ያባፍር ያደረገና አስተኛሽ። የእንቅልፍ መድኃኒት ማለቱ ነው። ይህን ያደረገው ሄኖክ ነው። የዛን ቀን ሀሴት የሄኖክ መጠጥ ውስጥ መድኃኒት ጨምራ ባታስተኛው ኖሮ አንቺም የሷ ዕጣ ፈንታ ነበር የሚደርስሽ። ካፌ የመጣው ለዛ ነበረ። አየሽ፣ አንቺ መቼም ሰው አትሰሚም። የራስሽ ጭንቅላት ውስጥ ያለውን ሀሳብ ብቻ ነው የምታዳምጪው። ይኸውልሽ ይሄን ነገርሽን ካላቆምሽ ደግሞ የራስሽን ጉድጓድ ነው እሺ የምትቆፍሪው። ኪራ እውነቱን ነው። አስቢ እስኪ በዚህ ስሜቱ ላይ ደግሞ የሀሴት ነገር ቢጨመር እንዴ! ለእሱም ስሜት ተጨነቁ እንጂ። እሺ ናኦሚ ሂድና አረጋጋው።